ላደርጋ መጣሁ። ኦኬ ዛሬ አምሮብሻል። ፀጉሬን ስሰራ ልጆቹን እንድትይዝልኝ። ኦኬ ያቺ የባልሽ ውሽማ ዝርክርክ ነሽ ራስሽን አጣብቂ ምናምን ብላሽ እንዳልሆንሽ ለማሳየት ነው ፀጉርሽ ነው የተሰራሽው። የኔ እናት በማንኛውም ሁኔታ ላይ አንቺ ውብ ነሽ፣ እናት ነሽ፣ ልጆች እናት ነሽ። በየትኛውም ሁኔታ ፀጉርሽ ሻሽ ብታስሪም ብትሰሪም እናት ነሽ፣ ጀግና ነሽ። በየትኛውም ሁኔታ ላይ እናት ሁሌም ውብ ናት። አመሰግናለሁ። እሺ እናትነትሽ ብቻ ውበትሽ ነው ሲጀመር። እውነት ነው። ግን ቀየር ብሎ መታየት ጥሩ ነው እናንተ እስካከበራችሁኝ ድረስ። እሺ እኔ እናት እንዴትም ብትሆኝ እናከብርሻለን እኛ በየትኛውም ሁኔታ በሰውነት ነው የምናከብረው። እሺ ቴንክ ዩ። እሺ እኔ እናት ትናንትና ያቆም ነው ዛሬ ሳፋሪኮም ነው ውዶቼ፣ አይቆራረጥብንም ተመስገን። እና ትናንትና ያቆም ነው የባለቤትሽ እህት ጋር ተደውሎላት አንቺ መኪና ሊገዛ ሲል ገንዘቡን ማን ይሰጠኛል፣ በኋላ መኪናው ቢበላሽ ማን ይሰጠኛል፣ ብሬን ማን ይሰጥሽ በኮናችሁ ለምንድን ነው የሚመልስልሽ? ከሰረ ነው ስትልሽ እምቢ እንዳልሽ ለመኪናው ብር ለማዋጣት በዛ የተነሳ ቤተሰቦቹ እንደተቀየሙሽ ነበር እህትየው የተናገረችው። እና ያንን ስትናገር ኦልሬዲ አንቺ ጆሮሽ እየሰማ ነው፣ ስፒከር አድርጎ ነው ጋዜጠኛው የደወለው። እና ለምን ለራስሽ አልተከላከልሽም? ለምን በገንዘብ እንደሰጠሽው እዛው ጋር አልተናገርሽም? ለመኪናው አንቺ ኦልሬዲ 70 ሺህ ማዋጣትሽን ለምን አልተናገርሽም ነበር የኔ ጥያቄ። እሱ ጋር ነበር ያቆም ነው። እውነት ነው። እኔ የመጣሁት የልጆቹን በቃ የልጆቹ ክህደት ለኔ ትልቅ እንትን ነበርና በባልና ሚስት መሃል ከዛም በላይ እኮ ሌላም ነገር ሊኖር ይችላል በመሃላችን ማለት እሱ የሰራቸው ስህተቶችና ይሄን ያክል መናገሩን እሱን ማዋረድን አልፈለኩትም። ትልቁ ዓላማዬ ልጆቼ እያወቀ ልጆች አይደሉም ብሎ እንዴት አሰደበኝ፣ እንዴት በእነሱ በቤተሰቦቹ እንዴት አቀያየመኝ ከቤተሰቦቹ ጋር የሚለው ታርጌት ብቻ ነበረኝ። ለዛ ነው ይሄን ያልኩት እንጂ አፌን ሞልቼ የምናገረው ሪሲት ያለኝ ሰው ነኝ። በስሙ ትራንስፈር ሳደርግለት 50 ሺውን በእጁን የሰጠሁት 20 ሺውን ደግሞ በስሙ ነው ትራንስፈር ያደረኩት። ወረቀቱ እጄ ላይ ይገኛል። ግን ሀቡ ይሄ የተናገርኩበት ሐሳብ ማለት ነው እኔና እሱን ያቀያየምን እነ እንዳልክ ያስመለሱልኝ ያው ከታሪኩ እነ እንዳልክ ገዛ የተመለሰልኝ ቤት ነበርና የሱ ሐሳብ ቤቱን ሽጪውና መኪና ይገዛ ነበረ። እኔና እሱን ያቀያየመን ማለት ነው። እኔ ቤቱን አልሸጥም ግን እበደርበታለሁ። ቤቱ ካርታ አለው ግን ቤት አይደለም መሬት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት 2 ክፍል ቤት አለው። አሁን ተንዷል። በሸራ ደግፌው ነው ዙሪያውን ያለሁበት ማለት ነው ቤቱ። እና ያንን ቤት ነው በዛ ለመበደር ሲሄድ አቆዩብኝ። ለምን ለመሬቱ ነው እንጂ ቤት ስለሌለው ብዙ ክራይቴሪያ አለው ማለት ማንኛውም ባንክ ቶሎ ብሎ አይሰጥሽም በመሬቱ ብቻ። ይሄ ማለት የዛሬ 4 ዓመት ማለት ነው። በዛ ምክንያት ሲቆይ እሱ መኪናው ላይ የያዘውን ብር ማለት ነው የሸጠውን መኪና የመኪናው ሽያጭ ብር ከእጁ ላይ እየጎደለ ሄደ። ለምንም ሲያወጣው ማለት ነው ስራም ስላልነበረው እንደሸጠው ቤተሰቦቹ ጋር ሄዶ ጨምሩልኝ ያላቸውን አላቀም። በአጠቃላዩ መኪና ገዛ በ1.4 መኪናውን ከገዛ በኋላ ነው እኔ ብድሩ የተፈቀደልኝና ከፊት ለፊት ያለው ምንድነው የሚቀየረው የመኪና ስም አለ አይደለ? ለሱ መቀየሪያ አንዳንድ ነገር ነው እኔ ብሩን የሰጠሁት ከመኪናውን ከገዛው በኋላ ማለት ነው። ከፊት ለፊት የሚቀየር ስቲከር አለ አይደለ? አሁን ዛሬም ተመስገን ነው የሚለው። ስለዚህ ያንቺ ብር መኪናው ላይ የለበትም። ከተገዛ በኋላ ያንቺን 70 ሺህ ብር የሰጠሽው ለመለጣ ይሄ ስቲከር ለማስቀየሪያ ነው። ስቲከር ለማስቀየሪያ የሆነ ብቻ ለመኪናው ላይ ነው ያዋለው። ለመኪናው ለመዋዋያ ሳይሆን መኪናውን ለማደሻ ለማስተካከያ ነው የወሰደው ብሩን እንጂ መኪናው የተገዛው እኔ ሳልሰጠው ነው። በዛ ቢያንስ በሳምንታት ልዩነት ማለት ነው። በሳምንታት ልዩነት ነው መኪናውን ሄዶ መጣ ገዛ፣ ብሩም ተፈቀደልኝ።
ከዛ ከላው ላይ ወሰደ ብሩና ለመኪናው ነው ያዋለው። ግን ለግዢ ሳይሆን ያው መኪናውን ከገዛ በኋላ ለማስተካከያ ነው ማለት ነው። መኪናውን ፕሮሰስ ለማድረጊያ። እሺ እንትን ማለት ነው። ብድር ነው ብድር ነው የሰጠሽው? አዎ፣ ምክንያቱም እኔም ተበድሬው ነው። ዞሮ ለቤታችን ለጎጆአችን ነው ተበድሬ ነው የሰጠሁት ነው ባጠቃላይ። አዎ፣ ከባንክ ነው የተበደርሽው መሬትሽን አስይዘሽ? አዎ። ኦኬ። እሺ፣ መሬትና ቤት አላት ያለችው አረብ ሀገር ሄዳ ያፈራችው መሬትና ቤት አላት ያለው ሁለት ቦታ ነው ያለሽ? ሁለት መሬትና ቤት? አንድ ቦታ ነው። አንድ ቦታ ነው። አንዱ አባትና እናቴ እዚህ ናቸው ያሉት። በአባት እናቴ ስም ወክዬ ዝም ለጉዳይ ማስፈጸም ያለ አይደለ? ጉዳይ ማስፈጽምላቸው በአካባቢ የሆነ እንትን የምልላቸው አለ እንጂ አንድ ነው የኔ ቦታ አሁን ያለሁበት። አንቺ አረብ ሀገር ሰርተሽ ያመጣሽው አንድ መሬት ነው? አንድ መሬት ነው። አሁን አንደኛው የእናት አባትሽ ነው? አንደኛው የእናት አባትሽ ነው? የእናት አባቴ ነው። አሁንም ይኖሩበታል። በማን ስም ነው እሱ? እሱ እኔ ነኝ ጉዳይ ማስፈጽመው በአባቴ ነው። ኦኬ። ታዲያ እንዴት ሁለት አለ እሱ? ኤኒዌይ እሺ። ስለዚህ ማለት ነው እስከ ትናንትና የነገርሽን ሀቡ እዚህ ጋር ማለት እንትን እንዳይኖር ማለት ነው። መጀመሪያ ያንን ቦታውን ስዋዋል ማለት ነው የቦታው አባቴ ሲገዛው አባቴ ከቦታው ላይ እንትን ሲለው እኔ ጉዳዩን እንዳስፈጽምለት በእኔ ያደረገው ማለት ይሄ የሽምግልናው የምትይው ነገር አለ አይደለ? አዎ፣ ግልጽ እንዲሆንልሽ ነው ማለት እውነተኛ ታሪክ የሆነው ነገር እንዳወራ ብዬ ነው። እና እሱን ተከትሎ ነው እሱ ያወራው እንጂ የአባቴ ነው። ወንድሞች የሚያውቃሉ፣ እናቴም ታውቃለች። እኔ እዛ ጋር ድርሻዬ ምንድነው ያሉትን የሚያስፈልጉትን ጉዳይ ማስፈጸምና ማስፈጸም ብቻ ነው። ገባኝ። እኛ ተረድተንሻል። እሺ፣ ትናንትና ኢንተርኔት በጣም እየተቆራረጠ በደንብ ራሱ አልሰማንሽም። ምንድነው በሐምሌ 19 2012 ተጋብታችሁ ቤቱ ገባሽ። ከዛ መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። እስከዛ ድረስ በሰላም እየኖራችሁ ነበር? አዎ። ከዛ ቆይ እኔ ልጨርስ። ሐምሌ 19 2012 ቤቱ ገባሽ፣ ተጋባሽ፣ ሽማግሌ ምናምን። መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። ከዛ ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ በአመቱ። እስከዛ ድረስ በሰላም ትዳራችሁ እየተመራ ነበረ በሰላም። ከዛ በኋላ እሱ መኪናው መጀመሪያ ከመኪናው በፊት ምን ነበር እሱ ይሰራ የነበረው? ለምንድን ነው መኪና መሬቱን አንቺ ሽጠሽ እንድትገዢለት የፈለገው? ምንድን ነበር መጀመሪያ የሚሰራው? መጀመሪያ ስትተዋወቁ እሱ ያለው ጋራጅ ነው የተዋወቅ ነው ያለው። አንቺ ደግሞ ጋራጅ አይደለም ያጎቱ ልጅ ነው ያስተዋወቀን ብለሻል። ትክክል። ይኸውልሽ መጀመሪያ መኪና ነበረው ያባቱ። ኦኬ እኮ እሱ ሹፌር ነበር። አዎ። የከባድ መኪና ነው ወይስ ሚኒባስ ታክሲ ነው? ምንድን ነው መኪናው? ቅጥቅጥ ነው። ኦኬ። እሺ ቀጥይ። ቅጥቅጥ ነበረ። የቅጥቅጥ ሹፌር ነው። ቅጥቅጡ የአባቱ ነው። አባትየው መተዳደሪያ ይሁናችሁ፣ እኛ ስንጋባ ይሄ ለእናንተ መተዳደሪያ ይሁናችሁ ብለው በሽማግሌዎች ፊት ተናግረዋል። የሱ ቪዲዮ አለኝ። ሽምግልና ሲመጡ እኔ ጋር ሹፌር ነው፣ በሹፍርና ነው የሚያስተዳድራት፣ መኪና አለ ብለዋል። መኪና ገዝቼ ሰጥቼዋለሁ። ይቅርታ፣ የሱ ቪዲዮ አለኝ፣ የሽምግልናችን ማለት ነው። ማን ነው መኪና ገዝቶ የሰጠው? አባቱ። ኦኬ። አባቱ እኮ ስትጋቡ መተዳደሪያ ከመጋባታችሁ በፊት ስራ የለውም አይደለም? እየሰራ ያለው መኪና ነው፣ ስራ አለው። ያንኑ መኪና ነው ራሱን ሀብዬ ራሱን እሺ የሚሰራው። ቆይ አንዴ፣ ከመጋባታችሁ በፊት ራሱን ቅጥቅጥ እየሰራ ገቢውን ለአባቱ ነበር የሚያስገባው ወይም መኪናው በአባቱ ስም ነበረ? መኪናው በአባቱ ስም ነበረ። ኦኬ። ልክ ስትጋቡ አባትየው ስላገባ ቤቱ እንዲያስተዳድርበት ስጦታ ሰጠው መኪናውን። አዎ፣ ጥሩ። ምን አሉ መሰለሽ እሳቸው ማለት ነው እየሰራ ይተዳደሩበት በዛ መኪና ማለት ነው። ሹፌር ነው። በምን ያስተዳድራታል ሲባሉ ሹፌር ነው፣ መኪና ሰጥቼዋለሁ፣ በሱ እየሰራ ያስተዳድራታል አሉ። ሽምግልና ሲሄዱ ማለት ነው። በዛ መልኩ ነው ያ መኪና። ሁለተኛ ልጅን ከወለድኩ በኋላ ተሸጠ። በጣም ይበላሻል ሀቡዬ፣ በጣም ያስቸግረው ነበረ። በጣም አሮዬ ነው። ያው ስሙ መኪና ነው እንጂ በጣም አስቸጋሪ ነው።
ያ መኪና 500 ሺህ ብር ተሸጠ። መኪናው ተሽጦ ሌላ መኪና ለመግዛት አልቻለም። ሌላ መኪና መግዛት ስላልቻለ ነው ከኔ ጋር በቃ ተበድረሽ ወይ ስጭኝ ወይ ሸጠሽ ስጭኝ የሚለው ነገር የመጣው። ምክንያቱም የሱ ሙያው ሹፍርና ነው። ገብቶሻል? ስለዚህ እኔ በፍጥነት በዛ ፍጥነት እሱ ባለው ፍጥነት ብር ማግኘት አልቻልኩም። በዛ ፍጥነት ስለዚህ ሄዶ አባቱ ማለት ክፍለ ሀገር ሄዶ ከአባቱ ጋር ይሁን ከየት እንደሆነ ባላቅም ማለት ያው አይንሻ ላይ ይሁን አባቱ ነው እህቱ ነው ለማለት ይከብዳል። ለምን እህቱን አስጨመረችለት ያለችው ኢንተርቪው ላይ እንደሰማሽው ከሆነ ስለዚህ ያ መኪና ተገዛ። ከተገዛ በኋላ እኔም ብር አገኘው። ስጭኝ ስቲከር ከፊት ለፊት ያለ ስቲከር የሚለጠፍ አለ አይደለ? የሆነ ደግሞ ለሆነ ለጋራዥ የሆነ ነገር የሚስተካከልበት አለ። እሱንም ማስተካከልበት ብር የለኝም ማለት ያንን ብር ሰጠሁት። ግን የሰጠሁት እኔም ተበድሬ ነውና ሀውዬ ብድር ነው ያውቃል።